ሰላም ክብራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዘገባዎችን ወደ እናንተ በማድረስ እኔ ሶፊያ ካድርነኛ አብራችሁን ቆዩ። በመንግስትና በታጠቁ አካላት መካከል በሚደረገው ውጊያ ምክንያት አረጋውያንና ህፃናትን ጨምሮ በንጹሃን ሰዎች ላይ ግድያ፣ እስርና የአካል ጉዳት እየደረሰ መሆኑን የኢትዮጵያ ሰብአዊ መብቶች ጉባኤ ገለጸ። እንዲሁም በንብረት ላይም ከፍተኛ ጉዳት እየደረሰ መሆኑን አስረድቷል። በጉዳዩ ላይ ተጨማሪ ዘገባ አለን። ኢሰመጉ ትናንት ዳር 6 ቀን 2024 ባወጣው መግለጫ በተለያዩ ክልሎች ያጋጠመ ያለውን የሰብአዊ መብት ጥሰት ዘርዝሯል። በአማራ ክልላዊ ብሔረሰብ ዞን በመንግስትና በፋኖ ታጣቂዎች መካከል በተካሄደው ውጊያ አረጋውያንን ጨምሮ ከፍተኛ ቁጥር ባላቸው ሰዎች ላይ ከህግ አግባብ ውጪ ግድያ መፈጸሙን ገልጸዋል። እንዲሁም በኦሮሚያ ክልል ምስራቅ ሸዋ ዞን በዱግዳ ቦራ ወረዳ ቢርቢርሳና ጋሌ ተብሎ በሚጠሩ ቀበሌዎች በሚንቀሳቀሱ የታጠቁ አካላት በነዋሪዎች ላይ ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸሙን ገልጿል። ይህ ጥቃት በዋናነት ከፍተኛ ጉዳት ያደረሰባቸው ህፃናት፣ ሴቶችና አረጋውያን መሆኑን ለማወቅ ተችሏል ያለው ኢሰመጉ የደረሰውም ጉዳት ብዛት ያላቸው ንጹሃን ላይ ሞት፣ የአካል ጉዳትና የንብረት ውድመት መድረሱን ከአካባቢው ካሰባሰባቸው መረጃዎች ለማወቅ መቻሉን አብራርተዋል። በሌላ በኩል በኦሮሚያ ክልል ሰሜን ሸዋ ዞን እራ ወረዳ ገዳ አርቦ ተብሎ በሚጠራው አካባቢ ከሳምንት በፊት የሃጂ አህመድ መስጂድ ኢማም የነበሩትን ሼህ አህመድ መኪ ከ12 ቤተሰቦቻቸው ጋር በታጠቁ አካላት ታግተው ጥቅምት 22 ቀን 2017 ከነ ቤተሰቦቻቸው በአጋቾቹ መገደላቸውን ኢሰመጉ ካሰባሰባቸው መረጃዎች ማወቁን አስረድቷል። በቤኒሻንጉል ጉሙዝ ክልል መተከል ዞንም አልሙ ወረዳ ከጥቅምት 12 2017 ጀምሮ በሚገኙ ፖሊስ ጣቢያዎች በርካታ ቁጥር ያላቸው ሰዎች ያለ ፍርድ ቤት ትዕዛዝ ተይዘው እንደሚገኙም ኢሰመጉ በመግለጫው አመላክቷል። የሚመለከታቸው የክልል መንግስታት የግዛት ወሰናቸውን ባሉባቸው አካባቢዎች የሚፈጸሙ ግድያ፣ የአካል ጉዳት፣ የንብረት ውድመት፣ የእገታና ህገወጥ ስር እንዲያስቆሙና ድርጊት ፈጻሚዎችን በህግ ተጠያቂ እንዲያደርጉ ኢሰመጉ ጥሪውን አቅርቧል። እንዲሁም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሲቪክ ማህበራትና ድርጅቶች እንዲሁም የሚዲያ አካላት ተፋላሚ ኃይሎች ችግሮችን በሰላማዊ መንገድ የሚፈቱበትን ሁኔታ በማመቻቸት የበኩላቸውን ኃላፊነት እንዲወጡ ሲል ኢሰመጉ ጥሪ አቅርቧል። በሴቶች አእምሮ ህሙማን ላይ ያተኮረ ጾታዊ ጥቃት እየተፈጸመ ነው ሲል ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰኔ ወር 2015 እስከ ሰኔ ወር 2016 ያለውን ጊዜ የሚሸፍን ሁለተኛ የአካል ጉዳተኞችና አረጋውያን የሰብአዊ መብቶች ሁኔታን የተመለከተ ባለ 35 ገጽ የዘርፍ ሪፖርት ይፋ አድርጓል። ሪፖርቱ በትጥቅ ግጭቶች የአካል ጉዳተኞችና አረጋውያን ለሞት፣ ለአካል ጉዳትና ለንብረት ውድመት መዳረጋቸውን ያትታል። አረጋውያንና የአእምሮ ህሙማን መንከባከቢያ ማዕከላት ውስጥ የሚስተዋሉና በተለይም ሴት አእምሮ ህሙማን ላይ ያተኮረ ጾታዊ ጥቃት መኖሩን ሪፖርቱ አመላክቷል። በረቂቅ ደረጃ የሚገኘው የአካል ጉዳተኞች መብት አዋጅ ግልጽና አሳታፊ በሆነ መንገድ በፓርላማ ጸድቆ ወደ ስራ ሊገባ የሚችልበት ሁኔታ እንዲመቻችም ኢሰመኮ በሪፖርቱ ጠይቋል። በሌላ ዜና በአንድ አመት ብቻ 163 ጋዜጠኞች ከስራቸው ጋር በተያያዘ ለህልፈት መዳረጋቸውን ዩኔስኮ ገለጸ። ከተገደሉት ጋዜጠኞች በተጨማሪም ከስራቸው ጋር በተያያዘ የሚታሰሩ ጋዜጠኞች ቁጥር አንብዛም አለመቀነሱን አስታውቋል። በዚህ መሰረት የዛሬ 10 አመት 95% የነበረው የተገደሉ ጋዜጠኞች ፍትህ ያላገኙ ሁኔታ ከ10 አመት በኋላ ቢሆንም በ10% ብቻ ቀንሶ 85% ላይ እንደሚገኝ አስታውቋል። በጋዜጠኞች ላይ የሚደርሱ ግድያዎች፣ እስሮችና መንገላታቶች ባለሙያዎቹ ለራሳቸውና ለቤተሰቦቻቸው ደህንነት ሲል ከሙያው ራሳቸውን እንዲያገሉ ያደረገ መሆኑን የገለጸው ተቋሙ በዚህ ምክንያት ሙያው አስጊ ከሚባሉ የስራ መስኮች በቀዳሚነት የሚመደብ እንደሆነም አስታውቋል። ዩኔስኮ እነዚህን ነጥቦች ያነሳው በፍንፍኔ ለመጀመሪያ ጊዜ እየተካሄደ በሚገኘው ጋዜጠኞች በግጭት ቦታዎች ላይ እየገጠሟቸው ያለውን የደህንነት ችግር ለመፍታት በሚመክረው 10ኛ ጉባኤ ላይ ነው። ቦረና ገዳ ባሊ ለማስረከብ ጉባኤ ማድረጉን ቀጥሏል። የቱለማ አባ ገዳና የገብራ አባ ገዳ በአሬሮ ወረዳ የሚገኙ የአርቦራ፣ አወጡ፣ ኮኒቲና ቃሉ ኦዲቲ ጎሳዎች መኖሪያ ቤቶች በመገኘት ስጦታ አበርክቷል። በቱለማ አባ ገዳ ጎበና ሆላ የሚመራው ሉካም ቡድን ባሊ ርክክብ ለማድረግ በኦዳ ቡሉ በቦረና አባ ገዳዎች እየተደረገ ባለው ጉባኤ ለመሳተፍ በዚህ ሳምንት ቦረና ገብቷል።
በመጨረሻ ዜና በአሜሪካው ምርጫ የተሸነፉት የዲሞክራቲክ እጩ ካማላ ሃሪስ በርካቶች ጨለማ ዘመን ውስጥ እንደገባን እንደሆነ እየተሰማቸው ነው፣ ይህ እንዳይሆን ተስፋ አደርጋለሁ ሲሉ ተናገሩ። በቀድሞ ዩኒቨርሲቲያቸው ሃዋርድ ተገኝተው ንግግር ያደረጉት ካማላ ሃሪስ በጨለማ ውስጥ ነው ከዋክብት ማየት የሚቻለው ሲሉም ደጋፊዎቻቸውን አበረታተዋል። ደጋፊዎቻቸው በአዎንታዊ መንፈስ እንዲቀጥሉም ጥሪ አድርጓል። ሃሪስ የአሜሪካ ሕዝብ በተለይ የዲሞክራቲክ ደጋፊዎች ተስፋ አትቁረጡ፣ አሁን ኃይል አላችሁም ብሏል። ምርጫው በትራምፕ አሸናፊነት መጠናቀቁን ተከትሎ ሰዎች ትግላቸውን እንዳያቆሙም ተናግረዋል። አሁን እጃችንን አጣጥፈን የምንቀመጥበት ጊዜ አይደለም ሲሉም ተደምጠዋል። ለነጻነትና ለፍትህ እንዲሁም ሁላችንም በጋራ መገንባት እንደምንችል ለምናውቀው ለወደፊት ለመደራጀት ለመቀስቀስና ለመሳተፍ ጊዜው አሁን ነው ብለዋል። በተለይም ወጣት ደጋፊዎቻቸውን ሁሉም ጥሩ ይሆናል ሲሉ አጽናንተዋል። ሃሪስ ለምትመለከቱኝ ወጣቶች ሲሉ በርካቶች ደጋፊዎቻቸው በጩኸት የገለጹላቸው ሲሆን ማዘንና መከፋት ምንም አይደለም፣ ነገር ግን ማወቅ ያለባችሁ ሁሉ ጥሩ እንደሚሆን ነው ሲሉም ተናግረዋል። አንዳንድ ጊዜ ትግሉ ጊዜ ይወስዳል፣ ይህ ማለት እናሸንፍም ማለት አይደለም፣ ለሀገራችን የሚደረገው ትግል ሁልጊዜም ዋጋ ያለው ነው ብሏል። እንግዲህ ለዛሬ ያልናቸው መረጃዎቻችን ነኝ ነበሩ። ቀሪ ኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።